ሲስተሙን እንዴት ማስተሳሰር እንደምትችሉ በዛሬው ዝግጅቴ አሳያችኋለሁ ማለት ነው። ስልካችሁ ላይ ወይም ደግሞ የምትጠቀሙት ላፕቶፕ ወይም ኮምፒውተር ላይ ብራውዘር ከፍታችሁ cve.cve.com.et ብላችሁ ትገባላችሁ። ከዛ ይሄ ቶፕ ላይ መጀመሪያ ላይ የምታዩት ናሽናል አይዲ የሚል ከላይ የሚለው እዚህ ጋር ትገባላችሁ ማለት ነው። እሱ ከገባችሁ በኋላ አካውንታችሁን እንድታስገቡ እዚህ ጋር ይጠይቃችኋል። አካውንታችሁን ስታስገቡ ይሄ ያስገባችሁት አካውንት የተከፈተበት ስልክ ቁጥር ላይ ኦቲፒ ይደርሳችኋል ማለት ነው። እሱን ኦቲፒ ካስገባችሁ በኋላ ቀጥሎ የሚመጣው ይሄ ነው። ሎጊን ዊዝ ኮድ የሚለው ስትገቡ የናሽናል አይዲ ፋን ነምበር እንድታስገቡ ይጠይቃችኋል። አይዲያችሁ ላይ ኤፍኤስኤን የሚለው ቁጥር እዚህ ጋር ታስገቡታላችሁ ማለት ነው። እሱን ካስገባችሁት በኋላ አሁንም የፋይዳ ኮድ ወደ ስልካችሁ ይልካል። እሱን የፋይዳ ኮድ ካስገባችሁ በኋላ በቀጥታ ወደ ኢንፎርሜሽን ቬሪፊኬሽኑ ነው የሚገባው። ቬሪፋይ ስታደርጉት አካውንት ቬሪፋይድ ብሎ ከታች ኢንፎርሜሽን ቬሪፊኬሽኑ ትንሽ ሎድ ካደረገ በኋላ ኢንፎርሜሽን ቬሪፋይድ ብሎ እንደዚህ ያመጣላችኋል። የእናንተ የፋይዳ ኢንፎርሜሽን ብሎ እንደዚህ ስማችሁን ፎቶአችሁን ያመጣል ማለት ነው። ከዚህ በኋላ አክሴፕት ኤንድ አፕዴት ስትሉት ኦልሬዲ ከእናንተ የሚጠበቀውን ጨረሳችሁ ማለት ነው። ቬሪፊኬሽኑን ኮምፕሊት አደረጋችሁ ማለት ነው። ስለዚህ ይህን ስቴፕ ተከትላችሁ ሁላችሁ ሞክሩት ማለት ነው።